ኢራን ላይ የሚፈጸመው የአየር ላይ ድብደባ ለሳምንታት ሊቆይ እንደሚችል ፕሬዝዳንት ትራምፕ ገልጸዋል። በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው የአየር ጥቃት እና ኢራንም እየሰጠች ያለው አጸፋ ያለምንም ማቆያ ቀጥሏል። ጦርነቱ አሁን ሊባኖስንም አጠቃሏል። ኢራን የምትደግፈው ሂዝቦላ እስራኤል ላይ ጥቃቶችን መክፈቱን ተከትሎ እስራኤል ምላሽ እየሰጠች ነው። ተህራን በበኩሏ ወደ እስራኤል ወደ ባህረ ሰላጤው ሀገራት እና ቆጵሮስ ወደሚገኘው የብሪታንያ የጦር ሰፈር ሚሳኤሎችንና ድሮኖችን እያዘነበች ነው። በኩዌት አልጀራ አካባቢ አንድ የአሜሪካ ጦር አውሮፕላን ከሰማይ ተመቶት ሲወድቅ የአውሮፕላኑ የአብራሪው በፓራሹት ሲወርድ ታይቷል። የኩዌት መከላከያ ሚኒስቴር የአሜሪካ አውሮፕላኖች መከስከሳቸውን ገልጾ የአውሮፕላኑ አባላት ግን በሰላም መትረፋቸውን አስታውቋል። በባህረ ሰላጤው ያለውን የመርከብ ትራንስፖርት ያስቆመው ጦርነትን ተከትሎ ዛሬ ሰኞ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህም የዓለም ኢኮኖሚያዊ አደጋ ላይ ጥሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ሕዝብ አሁንም ተነስቶ መሪዎቹን እንዲገለብጥ ጥሪ ማቅረባቸው ቀጥሏል። የአየር ጥቃቱ ለሳምንታት ሊቆይ እንደሚችል ገልጸዋል። ኢራን ውስጥ ከሰማይ ቦምቦች መውረድ ከጀመሩ ወዲህ ነዋሪዎች ከከተማቸው ለቆ ለመውጣት አውራ ጎዳናዎችን አስጨንቀዋል። በህዝቡ ዘንድ ስለ ወደፊት እርግጠኛ ለመሆን ሐዘን፣ ስጋት፣ አልፎ አልፎም ደስታ ያገዛዙ ተቃዋሚዎች ዘንድ ይታያል። እየተዘነዘረ ባሉ የአየር ድብደባዎች በርካታ ኢራናውያን ሞተዋል። በተመሳሳይ በኢራን ሚሳኤሎች በእስራኤልና በሌሎችም ሀገራት የሰው ሕይወት ጠፍቷል።